አንድ የ59 ዓመት ሽማግሌ አንዲት የ17 ዓመት ታዳጊ ወጣትን ሴት ይገላታል። ግን ለምን ገደላት? ከገደላት በኋላ ደግሞ ምንም እንደማያውቅ ሆኖ ከቤተሰቦቿ ጋር እሷን ማፈላለግ ይጀምራል። ታዲያ እሱ እንደገደላት እንዴት ታወቀ? ዛሬ በዚህ ቪዲዮ ነግራችኋል። መጀመሪያ ግን ከመጀመራችን በፊት የዚህ ቤተሰብ አባል ካልሆናችሁ ሰብስክራይብ በማድረግና የደውል ምልክቱን ኦን በማድረግ የዚህ ቤተሰብ አባል መሆን ይኖርባችሁ። እቺ ልጅ ስሟ ቫለሪ ትባላለች። ቫለሪ እናቷ ሺና፣ አባቷ ደግሞ ጄክ ይባላል። ለእናትና ለአባቶቿ ደግሞ ሶስተኛ ልጅ ነበረች። ቫለሪ እጅግ በጣም እንስሳቶችን የምትወድና ስታድግም ደግሞ የእንስሳት ሐኪም መሆን ትፈልግ ነበረ። እንዲሁም ደግሞ የሰፈሯ ሰዎች የሚያውቋት በጣም ፈገግተኛ በመሆኗና ከሰዎች ጋር ተግባቢ በመሆኗ ነበር። ከዛም ቤተሰቦቿ ይኖሩበት ከነበረው አካባቢ ቦታ መቀየር ስለነበረባቸው ወደ ሌላ አካባቢ ይዘዋወራሉ። በዚህም ሰዓት ከአንድ ሰው ጋር ይተዋወቃሉ። ይህም ሰው ፓትሪክ ይባላል። ፓትሪክ 59 ዓመቱ ነው። እናም ቫለሪ ልክ ትምህርት ቤት እንደጨረሰች ማለትም ክረምት ላይ ለዚህ ሰውዬ ተቀጥራ ትሰራለት ነበረ። የምትሰራለት ደግሞ ሳር ማጨድ ነበር። ይሄ ሰውዬ ከነ ቫለሪ ቤት አጠገብ ነበር የሚኖረው። ፊት ለፊት ነበረ ቤታቸው። እናም ይሄ ሰውዬ ለ17 ዓመቷ ቫለሪ ጓደኛዋ ይሆናል። ጓደኛዋ ለምን እንዳልኳችሁ ልንገራችሁ። ከስራ ሰዓትም ውጪ አብረው ይገናኙ ነበረ። የተለያዩ ጊዜያትንም ያሳልፉ ነበር። የአካባቢውም ሰዎች የእነዚህን ሰዎች ግንኙነት ብዙም አይወደውም ነበር። ምክንያቱም እሱ የ59 ዓመት ሽማግሌ ነው፣ እሷ ደግሞ የ17 ዓመት ታዳጊ ወጣት ነበረች። ነገር ግን ግንኙነታቸው የአባትና የልጅ ወይንም ደግሞ የአለቃና የሰራተኛ ሳይሆን ትንሽ ከዛ ወጣ ያለ ነገር ነበረ። እናም በተመሳሳይ ሰዓት ደግሞ እቺ 17 ዓመት ልጅ ከአለቃዋም ልጅ ጋር በጣም ግንኙነት ነበራት። ማለትም ከወንድ ሳይሆን ከሴት ልጁ ጋር ግንኙነት ነበራት። በጣም ቅርብ ነበሩ። ሁልጊዜም አብረው ጊዜያቸውን አንድ ላይ ነበር የሚያሳልፉት። እናም የ17 ዓመቷ ቫለሪ ከመጥፋቷ በፊት ለእናቷ እንደዚህ ብላ ትነግራታለች። አለቄ እኮ ጂፒኤስ ትራከር ስልኬ ላይ ኢንስታል አድርጎብኛል፣ ማለትም እኔ ያለሁበትን ቦታ እሱ በስልኩ መከታተል ይችላል ብላ ትነግራታለች። እናትየውም ግን በጣም ነበረ ግራ የተጋባቸው። ምክንያቱም እሱ አለቃሽ ነው፣ ለሁሉም ሰራተኞቹ እንደዚህ ያደርጋል ወይንስ ደግሞ ላንቺ ብቻ ነው እንደዚህ የሚያደርገው ብላ ትጠይቃታለች። እሷም ደግሞ እንደዚህ ብላ ትመልሳለች፣ አይ ለሁሉም አያደርግም፣ እኔን ግን እንደ ቤተሰቡ ስለሚያየኝ ለዛ ነው እንደዚህ ያደረገው ብላ ትነግራታለች። እዚህ ጋር ልነግራችሁ የምፈልገው አንድ ነገር አለ። የ17 ዓመቷ ቫለሪ ለቤተሰቦቿ ጓደኛዬን ላገኝ ነው ብላ እየወጣች ከፓትሪክ ጋር ትገናኝ ነበረ። ማለትም ቤተሰቦቿን እየዋሸች ትወጣና ከዚህ ሰውዬ ጋር ጊዜ ታሳልፍ ነበር። ፓትሪክ ከውጭ ሲታይ በጣም መልካም ጥሩ ሽማግሌ ይመስል ነበር። ነገር ግን ወደ ውስጥ ዘለቅ ብሎ ላየው ሰው እንደዛ አይነት ሰው አልነበር። ነገር ግን የቫለሪ ቤተሰቦች እናትና አባቷ ፓትሪክን ያምኑት ነበረ። እንዲሁም ጎረቤታቸው ስለነበረ ይወዱትም ነበር። እንዲሁም ደግሞ የ59 ዓመት ሽማግሌ በመሆኑ ምንም አይነት ነገር ከልጃችን ይፈልጋል ብለው አስበው አያውቁም ነበር። የቫለሪ እናት ስለ ግንኙነታቸው ስትናገር ማለትም ስለ እነዚህ ሁለት ሰዎች ግንኙነት ስትናገር እነሱ በጣም ትስስር ነበራቸው። አንድ ላይ ነበር የሚውሉት፣ አንድ ላይ ነበር የሚያድሩት። ማለትም አለቃዋ ቤት እየሄደች ታድር ነበር። ቅድም እንደነገርኳችሁ ልጅቷ ከሰውየው ጋር ብቻ ሳይሆን ከሰውየው ልጅ ጋርም ግንኙነት ስለነበራት እዛ ቤት እየሄደች ታድር ነበር። እናም እናትየው እንዳለችው ሁለቱ በጣም የተሳሰሩ ሰዎች ነበሩ ብላ ተናግራለች። እናም ቀኑ እሮብ ቀን ነበረ። እቺ 17 ዓመት ልጅ ስራ አለኝ ብላ ከቤት ትወጣለች። ከቤት ከወጣች በኋላ ግን ዳግመኛ ማንም ሰው እሷን አላያትም ነበረ። እናቷ የምታውቀው ስራ እንደሄደች ነበረ። እየመሸ በሚመጣበት ሰዓት ላይ ግን ወደ ቤት አትመለስም ወይንም ደግሞ ስልክ አትደውልም ነበር። ስለዚህ እናቷ በጣም ስለተጨነቀች ለአለቃዋ ትደውልለትና ልጄ ወደ ቤት አልተመለሰችም፣ አሁንም ስራ ላይ ነች እንዴ ብላ ትጠይቋለች። ነገር ግን አለቅየው ስራ እንደሌላትና ከእሷ ጋርም እንዳልተገናኘ ይነግራታል ማለት ነው። ከዛም በኋላ አለቅየው ቀጥ ብሎ ወደ እነዚህ ሰዎች ቤት ይሄዳል ማለት ነው። ከሄደም በኋላ ምንም እንደማያውቅ ሆኖ መጨናነቅ ይጀምራል። የት ገብታ ሊሆን ይችላል፣ ወዴት ሄዳ ሊሆን ይችላል እያለ ምንም እንደማያውቅ መምሰል ይጀምራል። ከዛም በኋላ ለቤተሰቦቿ እንደዚህ ብሎ ይናገራል። ምናልባት ከሌላ ወንድ ጋር ኮብልላም እኮ ሊሆን ይችላል፣ 17 ዓመቷ ነው፣ ወጣት ስለሆነች ከሌላ ወንድ ጋር ኮብልላ ሊሆን ይችላል ብሎ ሐሳብ ይሰጣል ማለት ነው። ነገር ግን እናትና አባቷ ይህንን ነገር በፍጹም አልተቀበሉትም። ምክንያቱም ልጃቸው እንደዚህ የምታደርግ ልጅ አልነበረች። ወላጆቿ ምሽቱን እንደምንም ብለው ካሳለፉ በኋላ በነጋታው ወዲያውኑ ወደ ፖሊስ ጣቢያ ሄደው ሪፖርት ያደርጋሉ ማለት ነው። ፖሊሶችም ግን ይህንን ጉዳይ ከመጀመሪያው ቀን ጀምሮ ቁም ነገር ይዘውት ነበረ። እናም ወዲያውኑ ልጅቷ አደጋ ላይ ትሆናለች ብሎ በማሰብ ስለሷ መረጃዎችን ማሰራጨት ይጀምራሉ። ማለትም ያያት ሰው እንዲጠቁማቸው የተለያዩ ቦታዎች ላይ የሷን ምስል መለጠፍ ይጀምራሉ። እናም ፖሊሶች ከቫለሪ ወላጆች ጋር ተነጋገሩ። ማለትም እቺ ልጅ ለመጨረሻ ጊዜ የታየችው ወይንም ደግሞ ለመጨረሻ ጊዜ የነበረችበት ቦታ የት ነበር ብለው ይጠይቋቸዋል። ወላጆቿም እንዲህ ብለው ይመልሳሉ፣ የሄደችው ስራ ብላ ነበረ፣ ስራ ደግሞ የሚያሰራት ጎረቤታችን ነበር ብለው ይናገራሉ ማለት ነው።
እና ፖሊሶችም ጎረቤትየውን ማለትም አለቅየውንና እዛ ሰፈር የነበሩ ሰዎችን በሙሉ ሰብስበው ወደ ፖሊስ ጣቢያ በማምጣት ኢንተርቪው ማድረግ ይጀምራሉ። በዚህ ሰዓት ይህ ሽማግሌ ራሱን ማጋለጥ ይጀምራል። ማለትም ውሸት ተናገረ። በዛሽ ቀን ማለትም ልጅቷ በጠፋችበት ቀን ላይ ከእሷ ጋር አልተገናኘሁም፣ አላየዋትም ብሎ ይዋሻል ማለት ነው። ነገር ግን እሱ ያላስተዋለው አንድ ነገር ነበር። እዛ ሰፈር ውስጥ ትኖር የነበረች አንድ ሴት በዛሽ ቀን ማለትም ልጅቷ በጠፋችበት ቀን ልጅቷንና ሰውየውን አንድ ላይ አይታቸው ነበረ እና ለፖሊሶች እንደዚህ ብላ ትናገራለች። እናም ፖሊሶች ይህ ሰውዬ እየዋሻቸው እንደነበረ ደረሱ። ከዛም ፖሊሶች ቀጥታ ወደዚህ ሰውዬ ጋር የሄዱና እየዋሸከን እንደሆነ ደርሰንበታል፣ የእናንተ ሰፈር ነዋሪ አንዲት ሴት በዛሽ ቀን ከአንተ ጋር እንደታየች ነግራናለች ብለው ሲነግሩት ወዲያውኑ በድንጋጤ ታሪኩን ይለውጣል ማለት ነው። አዎ በዛሽ ቀን መኪናዬ ውስጥ አብረን ነበርን። ከዛም በኋላ ግን የሆነ ቦታ ላይ መውረድ እፈልጋለሁ ብላኝ ከመኪናዬ አውርጃታለሁ ብሎ ይናገራል ማለት ነው። ፖሊሶችም ትንሽ ጫና በሚያደርጉበት ሰዓት ላይ እየዋሸ እንደሆነ ይናገራል። ለሶስተኛ ጊዜ በሚመረምሩበት ሰዓት ቅድም የዋሻኋችሁ ስለደነገጥኩኝ ነው፣ አላወረድኳትም፣ ወደ ቤቴ ነው ይዣት ሄድኩት። ከዛም በኋላ ግን እኔ ስራ መግባት ስለነበረብኝ እሷን እዛው ቤቴ ውስጥ ጥያት ወደ ስራ ሄጃለሁ ብሎ ይናገራል። ነገር ግን በዚህ ሰዓት እሱ ያላወቀው አንድ ነገር ነበር። ፖሊሶች የሱ መስሪያ ቤት ሄደው ነበረ። እናም የሱ መስሪያ ቤት ሰራተኞች እንደተናገሩት ከሆነ እሱ በዛች ቀን ማለትም ልጅቷ በጠፋችበት ቀን ወደ ስራ አልመጣም ነበር። ስለዚህ አሁንም ፖሊሶች እሱ እየዋሻቸው እንደሆነ ይደርሱበታል። ይህ ሰው ከመጀመሪያውኑ ጀምሮ ውሸታም እንደሆነ ፖሊሶች አይተውበታል። እናም እሱ ላይ ጠንከር ያለ ምርመራ ማድረግ ስለፈለጉ ስልኩን ይቀበሉታል ማለት ነው። ስልኩን ተቀብለው ፍተሻ በሚያደርጉበት ሰዓት ላይ ከልጅቷ ጋር የተጻጻፈው መልእክቶች ነበሩ። መልእክቶቹ ደግሞ በዛች ቀን አብረው እንደነበሩ ያሳይ ነበር። ማለትም ልጅቷ ከመጥፋቷ ከአንድ ቀን በፊት ቴክስት ተላልከው ነበር። ቴክስቱም ደግሞ ነገ እንደሚገናኙ የሚያሳይ ነበር። ፖሊሶች እዚህ ሰውዬ ላይ ምንም አይነት ጠንካራ ምርመራ ቢያደርጉም ይሄ ነው የሚባል እዚህ ግባ የሚባል ማስረጃ ማግኘት አልቻሉም ነበር። ማለትም እነሱ የሰበሰቡት ማስረጃ ፍርድ ቤት ላይ ቀርቦ እዚህ ሰው ላይ የሚያስፈርድበት ማስረጃ አልነበረም ነበር። ስለዚህ ምንም ማድረግ ስላልቻሉ ይህን ሰው ነፃ ይለቁታል ማለት ነው። ቀናት አለፈ፣ ሳምንታት አለፈ፣ እንዲሁም ወራት አለፈ። ከወራት በኋላ ጥቅምት 11 ቀን ፖሊሶች የዚህን ሰው ቤት ለመፈተሽ ወደዚህ ሰው ቤት በጣም በርካታ ቁጥር ሆነው ወደዚህ ሰው ቤት ይመጣሉ። በዚህ ሰዓት ግን ሲመጡ የተለያዩ አነፍናፊ ውሾችን እንዲሁም ደግሞ ድሮን ሳይቀር ነበር ይዘው የመጡት። ቤቱን ቢፈትሹም ነገር ግን ምንም አይነት ማስረጃ ማግኘት አልቻሉም። ስለዚህ አሁንም ልባቸው ተሰብሮ እያዘነ ወደ ቤታቸው ይሄዳሉ ማለት ነው። ህዳር 28 ቀን ፖሊሶች የዚህን ሰውዬ ቤት ለመፈተሽ እንደገና ይመጣሉ። በዚህ ሰዓት ግን ትንሽ የተቆፈረ አፈር ነገር ይመለከቱና መሬቱን መቆፈር ይጀምራሉ። እናም ትንሽ እንደቆፈሩ የተጠቀለለ ሳጥን ያገኛሉ ማለት ነው። ሳጥኑንም በሚከፍቱበት ሰዓት ላይ መጀመሪያ ያዩት ብርቱካናማ ጥፍር ቀለም የተቀባ የሰው እጅ ነበረ። እናም ይህንን ነገር እንደተመለከቱ ወዲያውኑ ምን እያዩ እንደነበረ ይገባቸዋል። ምክንያቱም እቺ 17 ዓመት ልጅ የጠፋችበት ቀን ላይ ሶሻል ሚዲያ ላይ ፎቶ ፖስት አድርጋ ነበረ። ፖስት ያደረገችው ፎቶም ላይ የተቀባችው ጥፍር ቀለም ብርቱካናማ ነበር። እናም ወዲያውኑ ማንን እንዳገኙ ፖሊሶች ይገባቸዋል። የአስክሬኗ እዚህ ሰውዬ ቤት ውስጥ መገኘት በጣም ብዙ ሰዎችን ረብሿል። ምክንያቱም ቅድም እንደነገርኳችሁ ይሄ የ59 ዓመት ሽማግሌ ሰዎች ከውጪ ሲመለከቱት ሰላማዊና መልካም ሰው ነበረ። እናም ቤተሰቦቿ እጅግ በጣም ነበር የተደናገጡት። ምክንያቱም ይሄ ሰውዬ ምን አድርገው ነው ልጃችንስ ምን አድርጋው ነው የገደላት ብለው እጅግ በጣም ይረበሻሉ። እናም እናትየው እንደተናገረችው ከሆነ ቃል በቃል ያለችውን ስነግራችሁ ለዘላለም ልቤ ውስጥ ባዶ ቦታ ይኖራል፣ ማንም ሰው እሱን ቦታ ሊደፍነው አይችልም፣ ደስተኛው ቤተሰቤ ተበትኗል ብላ ተናግራለች። እናም የ59 ዓመቱ ፓትሪክም ወዲያውኑ በፖሊሶች ቁጥጥር ስር ይውልና ለምርመራ ይሄዳል ማለት ነው። እናም ወዲያውኑ ነበረ የእምነት ክደት ቃሉን የሰጠው። እንደተናገረውም ከሆነ በቀበቶ አንቆ እንደገደላት ተናግሯል። ለምን እንደገደላትም በሚጠየቅበት ሰዓት ላይ እሱ ላይ ማለትም ልጅቷ እዚህ ሽማግሌ ላይ ወሲባዊ ፍላጎት እንዳሳየችና እንዲሁም አዲስ መኪና እንዲገዛላት ትጠይቀዋለች። ይህንን ማያደርግላት ከሆነ ለሰፈር ሰዎች እንደዚህ አይነት ነገር አድርገናል ማለትም ወሲባዊ ግንኙነት አለን ብላ እንደምትናገር ታስፈራረዋለች። በዚህ ሰዓት ነበረ በቀበቶ አንቄ የገደልኳት ብሎ ይናገራል። ስለ ቀበቶን በሚናገርበት ሰዓት ላይ እሷን ከገደልኳት በኋላ ለወራት ያክል ያንን ቀበቶ ስጠቀምበት ነበር ብሎ ተናግሯል። እናም ይህ ሰውዬ እንደተናገረው ባለቤቴና ልጆቼ ይህንን ነገር በፍጹም አያውቁም፣ ይህንን ብቻዬን ያደረኩት ብሏል። እሱ ብቻ አይደለም የ17 ዓመቷን ታዳጊ ልጅ ከገደላት በኋላ የራሱ ቢሮ ወስዶ እንዳስቀመጣት እናም ከራሱ ጋር ለቀናት ያክል ምን ማድረግ እንዳለበት ከተማከረ በኋላ በሳጥን ውስጥ አድርጎ የራሱ ግቢ ውስጥ እንደቀበራት ተናግሯል። እናም ፖሊሶች የሚፈልጉትን ማስረጃ ካገኙ በኋላ ይህን ሰውዬ ፍርድ ቤት ላይ ያቆሙታል ማለት ነው። እናም ስምምነት ያደርጋል። ጥፋተኛ ነኝ ብሎ አምኖ ስምምነት ከፈጸመ በኋላ የ59 ዓመቱ ፓትሪክ በ57 ዓመት እስራት ተፈርዶበታል ማለት ነው።
ፍርዱ ተመጣጣኝ ነው ብላችሁ ታስባላችሁ? ወይንም ደግሞ እናንተ ዳኛ ብትሆኑ ኑሮ ምን አይነት ፍርድ ነበር የምትፈርዱበት? ሐሳባችሁን ኮመንት ላይ አስቀምጡ። የዛሬው እውነተኛ የወንጀል ታሪካችን ይህንን ይመስል ነበር። በቀጣይ በሌላ በአዲስ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩልኝ።